ከሚስቱ እናት ጋር ለመተኛት ሚስቱ ከቤት እስክትወጣ ከባድ ሴራ እየሰራ የሚጠብቀው ወጣት ፊት ለፊት ተይዞ ለማምለጥ ያደረገውን አደገኛ ስትራቴጂ ልናስቃኛችሁ መጥተናል። ሰላም እንደምን ቆያችሁ ውድ የእንጉዳይ ሲኒማ ቤተሰቦች፣ ይህን አስተማሪና መሳጭ ቪዲዮ እንደምትወዱት አንጠራጠርም። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቪዲዮን ስትጀምሩ ለእናንተ ቀላል የሆነውን እኛን ግን የምታበረታቱበትን የላይክ ምልክቱን እየተጫናችሁ ሐሳብ አስተያየቶቻችሁን በኮሜንት መስጫው ላይ እያስቀመጣችሁልን ወደዚህ መሳጭ ታሪክ እንሂድ። አብራችሁን ቆዩ። ሎሪና እና ስቴቨን የሚዋደዱ ባለትዳሮች ናቸው። ፓትሪሻ ደግሞ የሎሪና እናት ስትሆን የተወሰነ ጊዜ እረፍት ለማድረግ በቅርቡ ነው ወደ ልጇ ቤት የመጣችው። ሎሪና አሁን ላይ በምትሰራው ስራ መደራረብ ምክንያት ጊዜ ስለሌላት እናቷን መንከባከብ አልቻለችም ነበር። በተቃራኒው ስቴቫን ደግሞ ፓትሪሻን ባገኘው አጋጣሚ ለመነካካትና እሷን ለመንከባከብ እየሞከረ ይገኛል። በሎሪና ፊት እንኳን ሳይቀር ቆንጆ እናት እንደሆነች ይናገራል። መስኪኗ ልጅም ይህን የምታስበው የሷን እናት እንደራሱ እናት አምኖ ተቀብሏል በሚለው መንገድ ነበር። ነገር ግን እውነታው እንደዛ አይደለም። አሁንም ድረስ ቢሆን ስቴቨን ሎሪና ከቤት የምትወጣበትን አጋጣሚ እየጠበቀ ነበር የሚገኘው። ሎሪና በበኩሏ ከዚህ በፊት ከነበረው በላይ አሁን ላይ የስራ ጫና ውጥረት ውስጥ ገብታለች። ለእናቷም እንደ እንግዳ እንደ መምጣትሽ መጠን ልንከባከብሽ አልቻልኩም፣ ስራ በጣም ስለበዛብኝ ነው፣ ይቅርታ አድርጊልኝ እናቴ በማለት እናቷን ይቅርታ ትጠይቃታለች። የዚህን ሰዓትም ፓትሪሻ አሁንም ቢሆን ልጄ ስራ ካለብሽ መሄድ ትችያለሽ፣ ስቴቨን ስላለ አይደብረኝም፣ እሱ የተወሰነ ስራ ያግዘኛል፣ የተቀረውን እኔ በሙሉ ጨርሰዋለሁ ትላታለች። ስቴቨንም ቀበል በማድረግ እናትሽን እኔ እንከባከባታለሁ ፍቅሬ፣ አንቺ ምንም አታስቢ፣ ስራሽን ብቻ ስሪ በማለት በእሷ ፊት ይነካካታል። ሎሪና ከጀርባዋ እየተፈጠረ ያለውን ነገር ምንም ስለማታውቅ ስለተረዳችሁኝ አመሰግናለሁ በማለት ወዲያውኑ ክፍሉን ለቃ ትሄዳለች። ስቴቨንም እስካሁን በጉጉት የሚጠብቀውን አጋጣሚ አግኝቶታል። ፓትሪሻ ስራውን እሷ እንደምትጨርሰው ነግራ ከኩሽና እንዲወጣ በተደጋጋሚ ብትጠይቀውም ስቴቫን ግን ላግዝሽ እፈልጋለሁ፣ ካንቺ ጋር መሆን ያስደስተኛል እያለ ሰበብ በመፍጠር እስካሁን ክፍሉን ለቆ አልወጣም። ስቴቫንም ውስጡ ያለው ፍላጎት በጣም እየጨመረ ስለመጣ ፓትሪሻ ላይ ዘሎ ጉብ ቢልባት እንኳን ደስታው ነበር። ነገር ግን ሁሉም ነገር መሆን ያለበት በሁለቱም ፍቃድ ስለሆነ በአሪፍ መንገድ እሷን ለማሳመን እየሞከረ ይገኛል። ምንም ነገር ከፈለግሽ አለውልሽ ይላታል። ምንም አይነት ነገር ቢሆን እኔን መጠየቅ ትችያለሽ ብሎ በምንም አይነት ሁኔታ ከሷ ጋር መሆን እንደሚችል ያስረዳታል። ከቀናት በኋላም ምግብ እየበሉ ነበር። ሎሪና አሁንም ድረስ ስራ ስለበዛባት ምግቡን የሰራችው ፓትሪሻ ናት። ስቴቫንም ምግቡ በጣም ጣፋጭ እንደሆነ በመናገር እናትሽ እንደሷ ጣፋጭ ምግብ ነው የምትሰራው፣ እሷም ጣፋጭ ነች በማለት እያሞገሰ ጭኖቿን እያሻሸ ፍላጎቱን ሊያሳውቃት ይሞክራል። በሌላ በኩል ሎሪና ደግሞ በኦንላይን ከሰዎች ጋር የተወሰነ ውይይት ማድረግ ስላለባት ወደ ክፍሏ ልትሄድ እንደሆነ ትናገራለች። ለእናቷና ለፍቅረኛዋ ጊዜ ስላልሰጠቻቸው ይቅርታ በመጠየቅ ወዲያውኑ ክፍሉን ለቃ ወደ ክፍሏ ትገባለች። ምንም እንኳን ሎሪና ባታውቅም ይሄ ግን ለስቴቨን በጣም አስደሳች ነገር ነው። እናም እንደተለመደው ከፓትሪሻ ስር ለመሄድ ስለፈለገ አንድ ሳህን በመያዝ ተከትሎ ወደ ኩሽና ይገባል። የስቴቨን ፍላጎትም አሁን ላይ ከወትሮ በበለጠ በኃይለኛው ጨምሮ ይገኛል። በኩሽና ውስጥ ፓትሪሻን ደፍሮ ወደ መቀመጫው አካባቢ እየነካካት ስቴቨን አሁንም በድፍረት በምንም አይነት መንገድ እኔን ማናገርም ሆነ ማግኘት ከፈለግሽ ትችያለሽ፣ እኔ ላንቺ ክፍት ነኝ፣ አሁንም ቢሆን ያንቺ ነኝ በማለት ለእናትየው ይነግራታል። የዚህ ሰዓት ፓትሪሻ እያደረገ ያለውን ነገር እንደማትፈልግና እንዲያቆም ብትነግረውም ስቴቫን ይህ በጣም ኖርማል ነገር ነው፣ እኔና አንቺ ብቻ አይደለንም፣ ዓለም ላይ ያሉ ሰዎች ሁሉ ሊያደርጉት ይችላሉ፣ እንደኔ እንደውም ቤተሰባዊነታችንን ያጠነክረዋል፣ ሁሉም ነገር ሎሪና በማታውቀው መንገድ ለማስኬድ እንሞክራለን እያለ ሊያስማማት ይሞክራል። በቀጣዩም ጊዜ ሎሪና በስቴቨን እና በፓትሪሻ ፊት ለፊት አዝና ትመጣለች። እናቴም ባለቤቴም እስካሁን ጊዜ ልሰጣችሁ አልቻልኩም፣ በሚያሳዝን ሁኔታ አሁን ላይ ደግሞ 2 ቀን የሚፈጅ ጉዞ አለብኝ፣ ስብሰባው ለምን ያህል ቀናት እንደሚቆይ ስለማላውቅ የምመጣበትም ቀን አይታወቅም፣ መሄዴ ነው በማለት ትናገራለች። ስቴቫንም መጀመሪያ ላይ ይህን ሲሰማ እንዴት በዚህ ሰዓት ትተሽኝ ትሄጃለሽ? ምንም ጊዜ ልትሰጪኝ አልቻልሽም በማለት በመሄዷ እንደተናደደ ሰው ሲያስመስል ነበር። ነገር ግን ሎሪና ከሱ የሚበልጥ ነገር እንደሌለ በመናገር ስራውን ልታቆም እንደ
እንደምትችል ትነግረዋለች። የዚህን ሰዓትም ስቴቨን ቀድሞውንም ለማስመሰል እንጂ እዚህ እንድትቆይ አይፈልግም ነበርና በዚህ ሰዓት ለመኖር ሲባል መስራት አለብን፣ በቃ እስክትመጪ በጉጉት እጠብቅሻለሁ በማለት የመሄጃ ጊዜዋን ያፋጥነዋል። በሌላ በኩል ፓትሪሻ ልጇ በምትሄድበት ሰዓት ምንም እንዳትጨነቅ ስራዋ ላይ ትኩረት እንድታደርግ ለልጇ ትነግራታለች። እናም ሎሪና እንዲህ ባለ ሁኔታ ቆይታው ላልታወቀ ቀናት ለስራ ፊልድ ትሄዳለች። ፓትሪሻም የልጇን መውጣትና መሄድ ጠብቃ አሁን ላይ ሻወር መውሰድ አለብኝ፣ እስከዛ ድረስ የምትፈልገው ነገር ካለ ንገረኝ፣ ምግብ የሚጠጣም ነገር ልስጥ፣ ነገር ግን ሻወር ወስጄ እስክጨርስ መጠበቅ ይኖርባል ብላ ትነግረዋለች። ስቴቨንም በምላሹ ምንም እንደማያስፈልገውና እሷም ሻወር ስትጨርስ የምትፈልገው ነገር ካለ እንድትጠራው ይነግራታል። ትዕይንቱም ሲቀየር ፓትሪሻ ሻወር ወስዳ የጨረሰች ሲሆን ስቴቨን እሷን ቁጭ ብሎ እየጠበቃት ይገኛል። ሻወር ቤት እኮ በጣም ቆየሽ፣ ሚገርም ስጦታ ገዝቼ መጥቼ እንዴት እንደምነግርሽ ምን እንደማደርግ እያሰብኩ ነበረ፣ አንቺ ግን በጣም ቆየሽብኝ ብሎ ይነግራታል። የመጣው ስጦታ ለሷ ይመስላትና በጉጉት ምን እንደሆነ ትጠይቀዋለች። የዚህን ሰዓት ስቴቨን ስጦታውን እንኳን ያመጣሁት ላንቺ አይደለም፣ ስጦታውን የገዛሁት የጋብቻ ቀናችንን በማስመልከት ለሚስቴ ነው፣ ነገር ግን ስጦታውን ለሷ ከመስጠቴ በፊት ያምራል ወይስ አያምርም የሚለውን ባንቺ በእናቷ ላይ ቼክ እናድርግ ብዬ ነው ይላታል። በዚህም ሰዓት ፓትሪሻ የገዛው ልብስ እንደሆነና በሱ ፊት አውልቃ እንድትቀይረው ፈልጎ እንደሆነ ገብቷት ልብሱንም አውጥቶ ሲሰጣት እኔ አልለብሰውም አልቀይርም፣ ቀጥታ ለሷ ስጣት ትለዋለች። እባክሽ የኔና የፍቅረኛዬ ክብረ በዓልን ማድመቅ ከፈለግሽ ይህንን በማድረግ ተባበሪን፣ ያን ያህል ትልቅ ልብስ አይደለም፣ ወዲያውኑ ትሞክሪውና አይተነው የሚያምር ከሆነ እሰጣታለሁ ይላታል። ከቆይታም በኋላ ያሳምናታል። እሷም እሺ ልብሱን ግን ባንተ ፊት አልቀይረውም ትለውና ተነስታ ልትለብሰው ትሄዳለች። ልብሱን ቀይራ ስትወጣ በጣም አፍራለች። ምክንያቱም ቀሚሱ ከመጠን በላይ አጭር ስለነበር በእላዩ ላይ የሌሊት ልብሷን ደርባ ነበር የመጣችው። ነገር ግን ስቴቫን ልብሱን እኮ ለሚስቴ ስሰጣት ያንቺን የሌሊት ልብስ አብሬ አልሰጣትም፣ ከላይ ያደረግሽውን አንሺውና ያምራል ወይስ አያምርም የሚለውን ልመልከት ይላታል። እሷም ልብሱን የማውለቅ ድፍረት ስላጣች እሱ ተጠግቶ ማውለቅ ይጀምራል። ጸጉሮቿንም እያስተካከለ ልብሱ በጣም ያምራል፣ ከሚስቴ በላይ ደግሞ አንቺ ላይ ሳያምርብሽ አይቀርም፣ አላውቅም ብቻ እሷ ስትለብሰው እንዲያምርባት ይሆን፣ ያንቺን ያህል እንኳን የሚያምርባት አይመስለኝም በማለት ፓትሪሻን ያደናንቃታል። በድጋሚ ላስቸግርሽ በማለት ስቴቫን ፓትሪሻን ይለምናታል። እሷም አንዴ ገብቼበታለሁ በሚል ስሜት ምንድነው ብላ ትጠይቀዋለች። እሱም አንድ እህት አለችኝ፣ እሷ ደግሞ በፋሽን ላይ ብዙ እውቀት አላት፣ የተወሰኑ ፎቶዎችን ባነሳሽና ፎቶዎቹንም ልኬላት ምርጫዬ ያምራል ወይስ አያምርም የሚለውን ነገር ብትነግረኝ ብዬ ነው ይላታል። ፓትሪሻም ፎቶ መነሳት ምንም ክፋት የለውም ብላ በማሰብ እሺ ትለዋለች። እሱም የሚያነሳት ፎቶ ዝም ብሎ ስላልሆነ እንደሚፈልገው እንድትሆንለት ያደርጋታል። አንደኛውን እግሯን ከደረጃው በላይ አንደኛውን ደግሞ ከታች በማድረግ ቀሚሷን በትንሹ ከፍ ያደርገዋል። አሁን ላንሳሽ ቆንጆ ይመስላል እያለ ፎቶ እያነሳት ይገኛል። በመቀጠልም ደረጃው ላይ እንድትቀመጥ እያደረጋት የልብሱ ፊት ለፊት እንዲታይ ጥሩ ፎቶ ላንሳሽ ይላታል። ምንም እንኳን ስቴቫን በግልጽ ባይነግራትም ፎቶ ማንሳት የፈለገው ጡቶቿን ነበር። እሷ እዛ ደረጃ ላይ እንደተቀመጠች እንደፈለገው አድርጎ ፎቶ ያነሳታል። በቀጣይም እንድትነሳ ያደርጋትና በድጋሚ አንዴ ብቻ ላስቸግርሽ ይላታል። ፓትሪሻም ቶሎ ለመገላገል ስለፈለገች እሺ ትለዋለች። ስቴቫን ግን ሐሳቡን በመቀየር ዳሌዋን እየነካ እየተጠጋ ስለመጣ ወዲያውኑ ታስቆመዋለች። እሱም ታስቆመኛለች ብሎ ስላልጠበቀ ይደነግጣል። አዎ ትክክል ነሽ፣ እስካሁን ያነሳሁት በቂ ነው፣ ይህን ልክላታለሁ፣ ያምራል እንደምትለኝ ደግሞ አልጠራጠርም እያለ ያረጋጋታል። ግን የመጨረሻውን ለምን እምቢ እንዳልሽኝ አልገባኝም፣ የልጅሽ ፕሮግራም እንዲያምር ማድረግ አትፈልጊም? በቃ ለኔ ስትይ እሺ በይኝ እያለ ድጋሚ ሊነካካት ይጀምራል። እሷም በተደጋጋሚ እያስቆመችው የሚገኝ ቢሆንም እሱ ግን ለማቆም አልፈለገም። በዚህ ሁኔታቸው የሚቀጥሉ ከሆነ የማያውቁት ችግር ውስጥ ሊገቡ ስለሚችሉ እሷም ቶሎ ወደ ክፍሏ ትታው ትሄዳለች። እሱም ያነሳቸውን ፎቶ በመመልከት መመሰጥ ይጀምራል። ከቀናቶችም የስራ ቆይታ በኋላ ሎሪና ወደ ቤት ተመለሰች። እናቷም ልጇን ወደ አንድ ክፍል ተወስዳትና የተፈጠረውን ነገር ሁሉ ልታስረዳት ትሞክራለች። አንቺ እዚህ ባልነበርሽባቸው ጊዜያቶች ምንም ደስተኛ አልነበርኩም፣ ለነገሩ አንቺ እያለሽም ምንም ደስ የሚል ነገር አላየሁም፣ ይገባኛል ባልሽ ላንቺ ጥሩ ሰው ሊሆን ይችላል እያለች ያደረጋትን ነገር ሳትደብቅ ብትነግራትም ሎሪና ግን ምንም መቀበል አልፈለገችም ነበር። የኔ ባል እንዲህ አይነት ሰው አይደለም፣ ምናልባት አለመግባባት ተፈጥሮ ከሆነ እንጂ በማለት ክፍሉን ለቃ ትሄዳለች። በመሃል ስቴቫን ያወሩትን ሁሉንም ነገር እየሰማ ነበር። በቀጣዩም ትዕይንት ስቴቫን ወደ ፓትሪሻ ክፍል ይመጣል። አንቺ የኔና የሎሪና ነገር ሊገባሽ አልቻለም፣ ማወቅ ያለብሽ ነገር ሎሪና ዝም ብሎ ሰው አይደለችም፣ እንዲሁ በቀላሉ
በቀላሉ አንቺ የምትያትን ነገር አታምንም። ከማንም በላይ ደግሞ እኔን ታምነኛለች። ይልቁንስ እዚህ የምትቆይባቸውን ጊዜያቶች አስደሳች እናድርጋቸው። ከኔ ጋር ሁሉንም ነገር ተስማሚና ቆንጆ ማራኪ ጊዜ እያሳለፍን እንቀጥል በማለት እየነካካት ሊያስማማት ጥረት ያደርጋል። እናትየውም የገዛ ልጇ እንኳን ልታምናት ስላልቻለች በሱ ሐሳብ መስማማት እንጂ ሌላ አማራጭ ያለ አልመስላትም። ከሱ ጋርም መጋጨት እንደሌለባት ገብቷታል። ለስቴቨንም አንተ በፈለግከው ቀንና መንገድ በትክክለኛው ሰዓት ምንም ማድረግ እንችላለን፣ በቃ ያንተን ጊዜ ብቻ ነው የምጠብቀው ትለዋለች። ስቴቨንም ይህን ሲሰማ በደስታ ተሞልቶ ነገ ሎሪና ስራ ነው የምትውለው፣ ስለዚህ ነገ ፍላጎታችንን የምንፈጽም ይሆናል በማለት እንድትዘጋጅ ይነግራታል። በሚቀጥለው ቀንም ፓትሪሻ ተዘጋጅታ ስትጠብቀው እናያለን። ስቴቫን ነገሩን ሮማንቲክ ማድረግ ስለፈለገ ስጦታ ገዝቶላት ይመጣል። ስጦታውንም እንድትቀበለው ይጠይቃታል። እሷም ስጦታውን ተቀብላ ስትመለከት በጣም ስስ የሆነ የሌሊት ልብስ የሚመስል ታገኛለች። ይህንንም ልብስ የምትለብስ ከሆነ ሙሉ ሰውነቷ የሚታይ ስለሆነ ይህን እንድትለብስ ነበር የሚፈልገው። እሷም ልትለብሰው ወደ ክፍሏ ተነስታ ገባች። ከቆይታም በኋላ ፓትሪሻ ልብሱን ሳትለብስ ተመልሳ ትመጣለች። ስቴቨንንም እየነካካችው እኔ ምንም ልብስ ምናምን ጣጣ አልፈልግም፣ በቃ መጀመር ካለብን ቀጥታን ጀምር እያለችው መነካካቷን ቀጠለች። እሱም በሁኔታው ደስተኛ የሆነ ሲሆን ምንም ችግር እንደሌለው ይነግራታል። በሐሳቧም እንደተስማማ ያሳውቃታል። ፓትሪሻ ግን ከመጀመራቸው በፊት 3 ነገሮችን ማረጋገጥ እንዳለበት ትነግረዋለች። አንደኛ የምናደርገውን ነገር ልጄ ማወቅ የለባትም ትለዋለች። ሁለተኛው ይህንን ሁሉ ነገር ማደርገው አንተ ስላስገደድከኝ ነው እንጂ እኔ ምንም ፍላጎት የለኝም ትለዋለች። በሶስተኛ ደረጃ ደግሞ ምንም አይነት ነገር ማድረግም አንችልም ትለዋለች። ስቴቨንም እየተኮሳተረ ምንም ነገር አናደርግም ማለት ምን ማለት ነው ብሎ ይጠይቃታል። እሷም ምንም ነገር ላለማድረግ መወሰኗን ትናገራለች። በዚህ ሰዓት ስቴቨን በጉልበት ሊደፍራት በሚሞክርበት ሰዓት ወዲያውኑ ልጅቷ ከክፍል ወጥታ ትመጣባቸዋለች። እናቷ ከነገረቻት በላይ ስለ ባሏ ሁሉንም አወቀች። እናቷን ልታምናት ባለመቻሏ ይህን ሁሉ አቅዳ በራሷ መንገድ ስታጣራ እንደነበር ትናገራለች። እስካሁን የተፈጠረውን ሁሉ እናቷ በስልኳ ደውላ በቪዲዮ ስታሳያት ነበር። በመጨረሻም እናቷ ጥፋተኛ እንዳልሆነች ያረጋገጠች ሲሆን ስቴቫን ደግሞ በመድፈር ሙከራ በፖሊስ ቁጥጥር ስር እንዲውል ያደርጉታል። ውድ ተመልካቾቻችን ይህ ቪዲዮ ከተመቻችሁ ማየት አለባቸው ለምትሉት ሁሉ ሼር አድርጉላቸው። ሐሳብ አስተያየቶቻችሁን በኮሜንት ጻፉልን። በአጭር የተረክንላችሁ ሙሉ ፊልሞችን ማየት የምትፈልጉ ከሆነ የቴሌግራም ቻናላችንን ይቀላቀሉ። በሌላ ቪዲዮ እስክንገናኝ ቸር ቆዩልን። እንጉዳይ ሲኒማ